ራስሽንና ስለምትሰሪበት ተቋምና ስላለሽ ኃላፊነት አስተዋውቂ። ዶክተር ዮርዳኖስ ሀብተወልድ እባላለሁ። በፋሲካ ኢንተርናሽናል ዴይ ኬር ኤንድ ፕሪስኩል ሜዲካል ዶክተር ነኝ። ፋሲካ ዴይ ኬር እና ፕሪስኩል በዘርፉ ከ10 ዓመት በላይ ቆይታ አድርጓል። ዴይ ኬሩ 3 ብራንች አለው። በሰሚት፣ በሀያት እና በቦሌ ሚካኤል ይገኛል። ህጻናት ከየትኛው የዕድሜ ክልላቸው ጀምሮ ከሌሎች ህጻናት ጋር እንዲውሉ ይመከራል? የመጀመሪያው ፓራላል ፕሌይ የምንለው ነው። እሱም ከልጆች ጋር ሳይቀላቀሉ ራቅ ብለው ኦብዘርቭ ማድረግ የሚፈልጉበት የዕድሜ ክልል ነው። ይህንን በ2 ዓመታቸው አቺቭ ሊያደርጉት ይችላሉ። ስትራክቸርድ የሆነ ሶሻላይዜሽን ግን በ3 ዓመታቸው ላይ አቺቭ ያደርጉታል። ምክንያቱም በዚህ ሰዓት ፕሪፍሮንታል ኮርቴክስ የሚባለው የአእምሯችን ክፍል ልጆች ከሌላ ልጆች ጋር አንድ ላይ ለመሆን የሚያስፈልጋቸውን የሼሪንግ ስኪል፣ የኮኦፕሬሽን ስኪል እና የኢምፓቲ ስኪል በዚህ እድሜ ላይ በስርዓት ዲቨሎፕ ይሆናል ተብሎ ስለሚታሰብ በ3 ዓመታቸው ላይ አቺቭ ያደርጉታል። የህፃናት የእድገት ደረጃ ምን ይመስላል? ከጤና አንጻርስ እንዴት ይታያል? የህፃናት የእድገት ደረጃ በጣም ብዙ ታይፖች አሉት። ሰብሰብ ለማድረግ ግን የመጀመሪያው ፊዚካል ዲቨሎፕመንት የምንለው ነው። ፊዚካል ውስጥ ግሮስ ሞተር እና ፋይን ሞተር ወይም ደግሞ የትልቅ ጡንቻና የትናንሽ ጡንቻ ችሎታዎች የምንላቸው አሉ። የትልቅ ጡንቻ ስንል እንደ መሮጥ፣ መዝለል፣ በአንድ እግር ባላንስ ማድረግ። የትንሽ ጡንቻዎች ደግሞ ስንል የወረቀት ገጾችን መግለጥ፣ እስክሪፕቶ በትክክል መያዝና መቸክቸክን የመሳሰሉት ይገኙበታል። ሁለተኛው ላንጉዌጅ የምንለው ነው። ስፒችን ጨምሮ ያላቸውን ከሌሎች ልጆች ጋር የሚያሳዩትን ኮሚኒኬሽን ስኪል አሰስ የምናደርግበት ነው። ሶስተኛው ደግሞ ኮግኒቲቭ የምንለው ነው። እንዴት ነው የሆነ ሁኔታ ሲነገራቸው አይምሯቸው አንደርስታንድ የሚያደርገውና የችግር መፍትሄ ሀሳቦችን እንዴት ነው አይምሯቸው የሚያመጣው ፕሮብሌም ሶልቪንግ ስኪል የምንለውን የምናይበት ነው። የመጨረሻው ሶሻልና ኢሞሽናል የምንለው ነው። ኢሞሽንን አንደርስታንድ ያደርጋሉ ወይ፣ እንደገና አንደርስታንድ ካደረጉ ደግሞ እንዴት ነው ኢሞሽናቸውን ማኔጅ ለማድረግ የሚሞክሩት የሚለውን የምናይበት ነው። ይሄ እንግዲህ ከጤና አንጻር ይሄ ሁሉ በማይልስቶን ወይም በእድሜ ክልላቸው በስርዓት አቺቭ እያደረጉት ከመጡ ለኛ የሚነግረን የሰውነታቸው ነርቨስ ሲስተም በስርዓት ዲቨሎፕ እያደረገ እንደሆነ ነው ማለት ነው። ህጻናት ስፔሻል ኒድ እንደሆኑና ልዩ እንክብካቤ እንደሚያስፈልጋቸው በየትኛው እድሜ ክልል ተለይቶ ይታወቃል? ልጆቻቸውን በደንብ የሚከታተሉ ወላጆች as early as 6 months ፒክ ሊያደርጉት ይችላሉ። ስለዚህ ከ6 ወር እስከ 12 ወር ባለው ልጆቻችን ባብል ሲያደርጉ አይናቸው ፊክስ ማድረግ ሲያቀተው ወይም ወንደር አራውንድ ሲያደርግና ሳውንድ ብቻ ኢንኮምፕሬንሲብል የሆነ ሳውንድ ክሬት ማድረግ ሲጀምሩ በደንብ የምናያቸው ከሆነ በዚህ ሰዓት ፒክ መደረግ ይችላል። ነገር ግን ሪሊያብል የሆነ ዲያግኖሲስ የምንፈልገው ከ18 ወር እስከ 3 ዓመት ባለው ጊዜ ነው። ምክንያቱም ሞር ኢሞሽናል እና ሶሻል የሆነ ኮምፕሌክስ የስፒችን ጨምሮ የሚመጡ ችግሮች አራይዝ የሚያደርጉት በዚህ ስቴጅ ላይ ስለሆነ ኤኒ ዲቨሎፕመንታል ዲሌይ ወይም ደግሞ ኒውሮ ዲቨሎፕመንታል ዲስኦርደር ከ18 ወር እስከ 3 ዓመት ባለው በስርዓት ሪሊያብል ዲያግኖሲስ ልንሰጥ እንችላለን ማለት ነው። ስፔሻል ኒድ ያላቸው ህጻናት ያሉበት ደረጃ በስንት ይከፈላል? ብዙ አይነት ታይፖች አሉት። እንደ ችግሩ ስለሚለያይ ግን ጠቅለል ለማድረግ በዲኤስኤም 5 ቤዝድ ኦን ሰፖርት ስፔሻሊ ልጆችን በ3 ልንከፍለው እንችላለን። ሌቭል 1፣ ሌቭል 2 እና ሌቭል 3 ብለን ሌቭል 1 የምንላቸው ማይልድ የሆነ ሰፖርት ብቻ የሚፈልጉ ስፔሻል ኒዶች ናቸው። ያ ማለት አብዛኛውን ፈንክሽን በራሳቸው ማድረግ የሚችሉ ናቸው። ሌቭል 2 የምንላቸው ደግሞ ከሌቭል 1 ትንሽ ሞዴሬት የሆነ ሰፖርት የሚፈልጉ ናቸው። ኦልሞስት 50-50 ሊሆን ይችላል። ከዛም በታች እርዳታ የሚያስፈልጋቸው ናቸው። ሌቭል 3 ግን በጣም ሰስቴነብል የሆነ ሰፖርት የሚጠይቁ ኦልሞስት 1-to-1 ኬር የሚያስፈልጋቸው ብለን ልንከፍላቸው እንችላለን። በፋሲካ ውስጥ እነዚህ ህጻናት ምን አይነት እንክብካቤ ያገኛሉ? ስለዚህ ከላይ እንደጠቀስናቸው ብዙ አይነት ኒውሮ ዲቨሎፕመንታል ዲስኦርደሮች እና ዲቨሎፕመንታል ዲሌዮች አሉ። እንደ ኤኤስዲ፣ ኤዲኤችዲ፣ የስትራክቸራል እና ኢሞሽናል ዲስሬጉሌሽን፣ ስፒች ዲሌይን ጨምሮ ብዙ አይነት ዲቨሎፕመንታል ዲሌዮች ይኖራሉ። ስለዚህ በእነሱ ላይ ዲፔንድ ሆነን እያንዳንዱን ኦኩፔሽናል ቴራፒ ለሚያስፈልገው፣ ስፒች ቴራፒ ለሚያስፈልገው፣ የስትራክቸር ኤክሰርሳይዝ የሚያስፈልገው፣ የኢሞሽናል ኤክሰርሳይዝ የሚያስፈልገው ሙሉን በዚህ በፋሲካ ሴንተር ሊያገኙ ይችላሉ። ለየት ያለ በወላጅ ክትትል ያስፈልጋል የምትዩ በቲፒካል ህጻናት ላይ የሚታይ ምልክት አለ? ብዙ ወላጆች እንደሚነግሩት ልጄ 1 ዓመቱ ላይ ማማና ባባ ይል ነበር እኮ በስርዓት ለመራመድ ይሞክር ነበር እኮ ብለው ከዛ በኋላ ልጆቻቸውን ስለማያዩ ለውጡ የሚጀምረው ከዛ በኋላ ነው። ይሄን የምንለዋለን ሪግሬሽን እንለዋለን። አንዴ የነበራቸውን ስኪል ከጊዜ ሁኔታ ሲያጡት ማለት ነው። ስለዚህ ልጆቻችን በስርዓት ማይልስቶኑን አቺቭ እያደረጉ እንኳን ቢሆን እስከ መጨረሻው ድረስ መከታተል አለብን እና ቲፒካል ልጆች ላይ
ድምጽ ማውጣት ሲያቅታቸው 2 ዓመቱ ሆኖ ወርድ ክሬት ማድረግ ሲያቅታቸው በ1 ዓመት ሆኖ እንኳን 12 ወራቸው ላይ ስማቸው ሲጠራ ወደ የሚጠራቸው ሰው መዞር የሚያቅታቸው ከሆነ እነዚህ ትልልቅ ዲሌዎች ስለሆኑ በደንብ ልጆቻችሁ ላይ ተከታተሉ። ስፒች ቴራፒ ማለት ምን ማለት ነው? ይህ ቴራፒ የሚያስፈልጋቸው የትኞቹ ህጻናቶች ናቸው? ስፒች ቴራፒ የምንለው ስፒች ላንጉዌጅ ፓቶሎጂን የምናክምበት ክሊኒካል ኢንተርቬንሽን ነው። ኤኒ ኮሚኒኬሽን ባሪየር ያላቸውን ልጆች ኮሚኒኬሽናቸውን ኢምፕሩቭ እንዲያደርጉ የምንጠቀምበት ነው። እነዚህ ስፒች ቴራፒ የሚያስፈልጋቸው በጣም በውስጡ ብዙ ነገሮችን ይይዛል። ጠቅልል ለማድረግ ግን አርቲኩሌሽን ዲስኦርደር ያለባቸው አሉ። ይሄ ማለት ሳውንድ ክሬት ማድረግ የማይችሉ ልጆች ወይ ደግሞ ፍሉዌንሲ ዲስኦርደር ያለባቸው ስተተር የሚያደርጉ ወይም ደግሞ ባብል የሚያደርጉ ልጆችን ከዛ ባለፈ ደግሞ ቃላትን ወይም ንግግርን አንደርስታንድ ማድረግ የማይችሉ ልጆች ወይም ሪሴፕቲቭ ስፒች ዲሌይ የምንለው አለ። ሪሴፕቲቭ ላንጉዌጅ ዲሌይ የምንለው አለ። ሶስተኛው ደግሞ ኤክስፕሬሲቭ ላንጉዌጅ ዲሌይ አንደርስታንድ አድርገው መግለጽ በሚያቀታቸው ሰዓት እነሱም ስፒች ቴራፒ ያስፈልጋቸዋል። በመጨረሻ ደግሞ አንዳንድ ልጆች ደግሞ በስርዓት መናገር እየቻሉ ግን የሶሻል ጋዘሪንግ ባለበት ላይ ምንም አይነት ቃላት ማውጣት የሚከብዳቸው ሲሆን እሱን ደግሞ ሶሻል እና ኢሞሽናል ዲስሬጉሌሽን በሚል ስፒች ቴራፒ ሊያስፈልጋቸው ይችላል። በፋሲካ ውስጥ ስፒች ቴራፒ ከወሰዱ ህጻናት መካከል ምን ያክል ውጤታማ ነው? እንግዲህ ሁላችንም እንደምናውቀው early intervention ወይም ከ5 ዓመት በታች እነዚህ ዲሌ የሚታይባቸው ልጆች early intervention የምናስጀምራቸው ከ95% በላይ ሁሉም ለውጥ ያሳያሉ ይላል ሳይንስ። በዚህም በፋሲካ ቶሎ ዲያግኖስ ተደርገው ይህንን ቴራፒ የጀመሩ አብዛኛዎቹ ሲግኒፊካንት የሆነ ለውጥ አሳይተዋል። ቴራፒውንም ያቆሙ ልጆች አሉ። በህፃናት አያያዝና እንክብካቤ ዙሪያ በቀጣይ ከፋሲካ ምን እንጠብቅ? በልጆች ዲቨሎፕመንት እና እንክብካቤ ዙሪያ አሁን በቅርቡ ኤክስክሉሲቭ የሆነ ሚል ፕላን በፋሲካ 3ቱም ብራንቾች ለቀናል። ባለፈው በተነጋገርነው ቻይልድሁድ ኦቤሲቲ፣ አርሊ ደግሞ ዲያቤቲክ እና ሃይፐርቴንሲቭ ልጆች የሚሆኑበትን ነገር ለመቀነስ ይሄ ሚል ፕላን ተጠቅመናል። እንዲሁም ደግሞ ኤቪደንስ ቤዝድ ዋን ቱ ዋን ኬራችንን ይበልጥ ለመጨመር እናስባለን።